ሰላም ሰላም እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ እያልኩኝ የዛሬውን ቪዲዮ እንከታተል። እኔ የምለው ሩታ፣ እኔ ግን ምንሽን ነው የሚያምሽ? እናቴ ወዴ ምንሽን ነው የሚያምሽ? እንደዚህ በአብርሃም ሙጭጭ ብለሽ እንደዚህ ህይወቱን በቃ ገብተሽ የሆነ በቃ አለ አይደለ? አንዴ በዛ አንዴ በዚህ አንዴ በዛ አንዴ በዚህ አንዱ አልሳካ ስልሽ በአንዱ አንዱ አልሳካ ስልሽ በአንዱ የምትመጪው ነገር ምንድን ነው? በሰላም ነው እናቴ ወዴ? በሰላም ነው እንደምትሆኚው? የምር የሆነ አለ አይደለ? ይደብራል አንዳንዴ ማለት እንትን ነው የሆነ ሁሉ ነገር ልክ አለው፣ ገደብ አለው። አይሰለችሽም? አልሰለችሽም? አይደለም እኛን ማለት ነው እኔ እንጃ አይደለም አንቺን፣ እኛ ተመልካቾችን ራሱ ሰልችቶኛል ያንቺ ጉዳይ ማለት ነው። ምክንያቱም ሁሌ መልካም ነገርን አስባለች፣ በቃ ሰላምን ለመፍጠር እየሞከረች ነው ተብሎ የሆነ ነገር አንቺ ጋር አንተ ሲባል በቃ በስተጀርባሽ የሆነ ተንኮል ነገር ነው ይዘሽ የምትመጪው። አሁን ይቅርታ መጠየቅሽ አሪፍ ነገር ነው ምናምን በአንቺ ቤት ለማሳመን፣ በእርግጥ ማንም ያመነሽ የለም በነገራችን ላይ እንደዛ ስታረጊ ሰሞኑን ማለት ነው። ምክንያቱም አንቺ የሆነ በስተጀርባ የሆነ ነገር አድርገሽ እንደምትመጪ የታወቀ ነበረ። ገብቶሻል አይደለ? ስለዚህ በዚህ ደረጃ ለምን አስፈለገ ለአንቺ እንዲህ መሆን ማለት ነው? ማለት ምንድነው የምትጠቀሚ ነገር ማለት ነው? እኔ አንዳንዴ ግርም ይለኛል ሳስበው ማለት ነው። ምንድነው የምትጠቀሚ? እስኪ ንገሪኝ። እንዲህ በመሆንሽ ምንድነው የምታተርፊ ነገር? እስኪ ማለት አንዳንዴ እንትን ነው ህይወት በግድ የለም። ገብቶሻል አይደለ? በቃ ሁሉን ነገር ይሰለቻል። ስለዚህ በቃ እሱ አልፈልግም ብሎ የራሱን ህይወት እየኖረ ነው አይደለ? የራሱን ህይወት እየኖረ ከሆነ መተው ነው በቃ። ከዛ ሰው መራቅ እኮ ነው በቃ። አንቺ ሁሌ በቃ በአንዱ አልሳካ ስልሽ በአንዱ ትመጫለሽ፣ በአንዱ አልሳካ ስልሽ በአንዱ ትመጫለሽ። አሁን ባለፈው እንደዛ ወርቁን ካላሰርኩልህ ምናምን ብለሽ ዋሽ። እሱን አልፈልግም ብሎ ደግሞ ሲመልስ ደግሞ እንደገና ደግሞ ልጅቷን ማሳገድ ለምን አስፈለገ? ለምንድን ነው አንቺ ሁሌ አመቱን ሙሉ በእንደዚህ አይነት ተንኮል የምትራመጁ? ምን ይሰራልሻል? በተመልካቹ ፊትስ ምን አይነት እንትን እንዲኖርሽ ነው የምትፈልጊው? ማለት ምን አለ መሰለሽ፣ አንዳንዴ የዛሬውን ብቻ ለማሰብ ያለብሽ። ነገ ይሄ ልጅ ያድጋል። አሁን አድጎ እናቴ ምን አይነት ተንኮለኛ ነበርሽ፣ ለምንድን ነው ስታረጊ ነበረው? ምን አይነት ማለት ወይ ልጄ ለብር ብዬ እኮ ነው ማለት እየሰራውን ስለሆነ ነው፣ እኛ እኮ የውሸታችን ነው ብለሽ ልታስረጂው ነው ወይስ እንዴት ነው? ማለት ምንድን ነው መልስ ያለሽ ለዚህ? ወላ የራሱ ጉዳይ ነው በቃ ማለት እንደፈለገ ሆነን እንደፈለግን ሚዲያ ላይ ያው ሚዲያ እናንተ ብታጠፉ ቪዲዮን ሚዲያ ያዘው ነገር አይጠፋም። አንዳቸው ጋር የሆነ ብቻ አይጠፋም። ቪዲዮ መቼም የማይጠፋ ነገር ነው። ገብቶሻል አይደለ? ያ ነገር ይሄ ልጅ ነገስ አድጎ ሲያዩ እናትነትሽን ምን አይነት ሰው እንደሆንሽ ምን አይነት ማለት በቃ እንዴ ከወደ መጀመሪያ እርጉዝ ከመሆንሽ በፊት የነበረሽ ስርዓት በቃ አንቺ ከወለድሽ ጀምሮ ያለሽ ስርዓት ያለሽ ሁኔታ በጣም ያስጠላል። በጣም ማለት ነው። አክትሽ ያስጠላል። ስርዓተ ቢስ ሆንሽ። ሰው ማክበር ቀረ ምናምን በዚህ ልክ ለምን ማለት እኔ እውነት አንዳንዴ ሳየው የድሮ ቪዲዮዎችን ሳየው በእርግጥ ገና ሀብለሽ ቪዲዮ ስማን ነው ዩቱብ ስትጀምሪ ነው የማውቀሽ እኔ ግን ማለት ነው እንትን ነው ምን አለ መሰለሽ እንዲህ የሆነችው ለምንድን ነው እላለሁ። በእርግጥ ከደረሰብሽ ከሆንሽው ነገር ምናምን ሊሆን ይችላል ማለት አይኖ የሆነ ሰዓት ላይ አብርሃም በጣም አጥፍቷል ምናምን ግን አብርሃም የሆነ ሰዓት ላይ አጠፋና አንቺ በዛ መንፈስ ሁሌ መኖር አለብሽ ማለት አይደለም። ገብቶሻል አይደለ? በቃ የሆነ ሰዓት ላይ በድሎሻል። ያ የበደለሽን ነገር ይቅር በቃ ከልብሽ ይቅር ብለሽው በቃ ህይወትሽን መቀጠል ነው። ሲሆን ተስማምታችሁ አብራችሁ ብትኖሩ አሪፍ ነበረ፣ ግን አልሆነም። ገብቶሻል አይደል? አብራችሁ ለመሆን ደግሞ እግዚአብሔር አልፈቀደውም። ስለዚህ በቃ ይሄን ህይወት ትተሽው በቃ ህይወት ይቀጥላልና ከልጅሽ ጋር ልጅሽን እያሳደግሽ እግዚአብሔር ደግሞ ለአንቺ ያዘጋጀው ይኖራል። ማለት የኛ ህይወት ማለት ሁሌ ህይወት በአንድ እንትን አትቆምም። ያሰብነውም ደግሞ አንኖርም። እኛ ያሰብነው ሳይሆን እግዚአብሔር የፈቀደው ነው የሚሆነው በህይወታችን ማለት ነው። ስለዚህ አንቺ ምናልባት ዛሬ ላይ ትናንትና አላማ ያልሽው ወልጄለት እንደዛ ሆኜ ምናምን ብዙ ፕላኖችን አስበሻል በዚህ ትዳር ላይ ማለት ነው፣ ግን አልተሳካም። ገብቶሻል አይደለ? እግዚአብሔር ከሌለበት ደግሞ በፍጹም የሚሆን ነገር የለም። ስለዚህ ብላችሁ ስትመጡ ጀምሮ በጭቅጭቅ ጀመራችሁት። ይሄው ልጅ እስክትወልዱ በጭቅጭቅ አላችሁ እስካሁንም ማለት ነው። ስለዚህ
ምንም ከናንተ ምንም ሰው የሚማረው ነገርም የለም ከናንተ ምንም አይነት ነገር የለም ምንስ ነው የምታስተምሩት ለሰው እኔ እንጃ እኔ አንዳንዴ ማለት በቃ ይሄ ትዳር እኮ የሆነ መልካም ነገር አለው ብለን እንድንማርበት ራሱ እያረጋችሁ አይደለም ገብቶሻል አይደለ በቃ የምታደርጉት ነገር አንዳንዴ ማመሰሩት ቪዲዮ በጣም ነው የሚያስጠላውላ በጣም ማለት ነውና የእውነት አሁን በዚህ ልክ ባትግማሙ አሪፍ ነው ብዬ ነው የማስበው እንደኔ ማለት ነው ገብቶሻል አብርሃምን ብትሆን ደግሞ በቃ ስርዓት ይኑርክ ገብቶሃል አይደለ የያስኮን ህይወት አክብር ከሷ ጋር እየተገናኘ ሁሌ ከሷ ጋር መጨቃጨቅ ልጅን ማየት ባለበት ሰዓት ሂድና ልጁን ገባክ ከዛ ውጪ ግን ከሷ ጋር ሁሌ እየተገናኘ ጭቅጭቅ ሁሌ ምናምን ለምን ያስፈልጋል ምንም አያስፈልግም ስለዚህ ያን ይቅርታ ተቀበልካት አይደለ ይቅርታን ተቀበላችሁ ባትቀራረቡና እንትን ባትሉ ለዚህ ደረጃም ሲጀመር መልካም ነገር ይዛ እንዳልመጣች አስታውቅ ነበር ይቅርታ ራሱ ጠይቀ ሄርሜላን ማለት ነው ስለዚህ በእርግጥ ሄርሜላ ልቧ ጠርጥሮ ነበር የሆነ ነገር እንደምታደርግ አምሹር በጣም እርግጠኛ ነበርኩኝ ግን ዞሮ አሁንም ቢሆን ጉዳዩን ለህግ አቅርብ ከዛ በኋላ በቃ የጋብ የሚባል ነገር የሆነ በቃ እንት ድንበር አብጅለት ለነገሮች ማለት ነው በቃ ከሷ ጋር ምንም የሚያገናኝ ነገር እንዳይኖር ማለት አንደኛ ሄርሜላንም ቢሆን አንተንም ቢሆን አንተም ልጅም ማየት ባለበት ሰዓት በርግጥ የተዋለደ ሰው ተላይቶ አይለያይ የሚባለው ያው ልጅ በማሰል አለ በዛ ምክንያት ልትገናኙ ትችላላችሁ በአንዳንድ ነገሮች ግን በተቻለ መጠን ራስን እየጠበቅ በቃ ምን አይነት ሩታ ምን አይነት ሰው እንደሆነች እያወካት ነው ገባ ምን አይነት መንፈስ እንዳላት እያወክ ነው ስለዚህ ራስን እየጠበቅ የሆነ በቃ አይደለም ራስን አብራህ ያለችን ሴት እየጠበቅ ነገሮችን ብታራምድ ጥሩ ነው አብራም ብትሆን ማለት ነው ገደብ አብጅለት በቃ አንተ ደግሞ ኤፍሬም ተብዮ ማለት ነው ወንድም ለስሙ ወንድም ነህ ታላቅ ወንድም ነው ምንድነው የምትግማማ ከሷ ጋር እየሄድክ የምር ምንድነው የምታደርገው ነገር እንዴ ይሄ ማስታረቅ አሁን አንተ ምናልባት ኦኬ ከሄርሜላ ጋር ላይተ ምናምን አንድ ላይ ከሩታ ጋር እንድታረገው የምታደርገው ጥረት ሊሆን ይችላል ግን ነው በፍጹም በዚህ መንገድ በፍጹም አብርሃምን አትመልሱትም በፍጹም ማለት ነው ልጅቷን በማገድ ልጅቷን እንደዚህ በማድረግ አንተ ራስህን በቀደት የሰራከው ቪዲዮ ከሷ ጋር ግግም ያልክ ገገማ ወይ አታምር ወይ የሆነ ብቻ አታፍር የሚባለው ነገር እውነት ግግም ብለህ በቃ ከልጅቷን ስትል የሆነ ስትሟዘዝባት ነበረ እኔ ጋብዝሻለሁ እኔ እንዲሆኛል እንዲ ለሚስት ለምንድን ነው የሚባለው ይሄ ለወንድም ፍቅረኛ ይሄናል መሟዘዝ ራሱ አይመጣውም እንጂ አንደኛ ለተመልካቹን ማያሳምንም በቃ አንተ ደግሞ ገገማ ልምያልክ ገገማ ነው በነገራችን ላይ ገገማ የመጨረሻ ማለት ነውና ውጣ ከዚህ ጫዋታ ውጣ በተቻለ መጠን እነ ማነው ስሙ ይሄ ስሙ ጠፋኝ እንትና ማን ነው የሚባለው ይሄ ዴቭ የሚባለው ትንሽ እሱ ይሻላል እሱ ለማስታረቅ ይሞክራል አልተሳካለትም እሱ ማን ጥጉን ይዟል ቡዜ ደግሞ ያው ለሐቅ ይኖርሽ ነው እውነት ለመናገር ማለት ነው ቡዜ ብዙ ጊዜ ለማስታረቅ ታግላለች ብዙ ጊዜ ከሩታ ጎን ሆናለች ግን ልጅቷ የሚገባ ልጅ አይደለችም በነገራችን ላይ አይገባትም በፍጹም አይገባትም የምር እሷን ራሷ እንዴት ከፍ ዝቅ አድርጋ እንዴት እንደዛ እንግዲህ ድሮ እንደውም እኔ ምን እላት ነበር በየቪዲዮ ያስር ገብቼ ቆይ እናንተ ሩታ ብቻ እንደ የልጁ ህይወት ውስጥ እንትን ያለችው ምንድነው ይናል ለሩታ እያላችሁ እንደዚህ ልጁን የምትጫኑት ምናምን ብዬ ብዙ ጊዜ እንደውም ኮመንት ሰጣት ነበርና ያው ቡዜ በጣም ለሷ ጠበቃ ነበረች ብዙ ጊዜ ማለት ነው ግን እሷ ያንን ረስታ ቡዜን ራሱ እንዴት ከፍ ዝቅ አድርጋ እንደምትሰድባት እያየን ነበረ ስለዚህ ዞሮ አሁንም ቢሆን ደግሞ ማለት ነው ምን አለ መሰለሽ አለ በቃ እንትን በይ አንዳንዴ ምን አለ መሰለሽ እኔ እንጃ እኔ አንቺ የእውነት ድሮ የነበረሽ ድሮ የአብርሃም አባስ ሲመጣ እንዴት ዝቅ ብለሽ ጉልበቱን እንደምስሚ ምናምን በቃ የሆነ የነበረሽ ስርዓት እንዴት ደስ እንደሚል የእውነት እንዴት ደስ እንደሚል በቃ በጣም ስርዓትሽ በጣም ደስ ይል ነበር አሁን ግን ምንም ስርዓት አልባውንሽ በቃ ታላላቆቹን ማክበር አቆምሽ ንግግርሽ በቃ ልክ የለውም ማለት የሆነ በቃ ማለት አንዳንዴ እንጃ ኧረ ሰው እኮ ሲወልድ አንድ ስቴፕ እያደገ ነው የሚሄደው አይምሮም እያደገ ነው የሚሄደው ገብቶሻል አይደለ በዛው መጠን ደግሞ መረጋጋት የሚባል ነገር አለ በዛው መጠን ይረጋጋል ህይወት ይገባዋል ነገሮችን ማስተዋል ይጀምራል አንቺ ጭራሽ አፈላሽ ለመናገር ከወለድሽ በኋላ ደግሞ አፈላሽ እሱ
አብርሃምን እበቀለዋለሁ አናደዋለሁ ብለሽ በቃ ያልሆነ ባህሪ ያልሆነ ነገር ውስጥ ገባሽ ምናምን ምናምን ስርዓት አልባ ሆንሽ። የእውነት እኔ ልናገር ብል በጣም ብዙ ነገር መናገር እችላለሁ ስላንቺ፣ ግን ለዛሬ ይሄን ካልኩሽ ይበቃሻል። እና በተቻለሽ መጠን ሩታ እባክሽን የእውነት የማንንም አስተያየት መስጫ አትሁኚ። ከኔ ጀምሮ ይኸው አስተያየት እየሰጠሁሽ ነው። ስለዚህ የማንንም አስተያየት ሚዲያ ላይ የማንንም አስተያየት መስጫ አትሁኚ። በቃ ክብርሽን ጠብቂ፣ ስርዓትሽን ጠብቂ። የምሬን ነው የምልሽ። በቃ ስርዓት የሚባል ነገር አለ። ለሰው ልጅ ስርዓት በጣም ከምንም በላይ አስፈላጊ ነው እና ስርዓትሽን ጠብቀሽ ልጅሽን አሳድጊ ነው የምለው። ልጁን ማትረብሺ። በቃ ከሄደ ሄደ ነው፣ መንገዱን ጨርቅ ያርግለት ብለሽ ነው በቃ አንቺ እንደውም ነገሮችን አመቻችተሽ የሆነ መንገድሽን መቀጠል ያለብሽ እንጂ ከሱ ጋር ይናል ግብ ፈጥረሽ ይሄን እንደዚህ መሆንሽ አስፈላጊም አይደለም። ለዛሬ ይናል ካልኳችሁ ይበቃኛል ውዶቼ። መልካም ጊዜ። እስኪ እንግዲህ እነሱ የሚቀጥሉ